ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። ቤተሰቦች እንግዲህ ታላቁ ተወዳጀው አርቲስት ነፃነት ወርቅነህ ህልፈት ከተሰማ በኋላ ብዙ አወዛጋቢ ጉዳዮች ተነስተዋል። ከነዚህ ውስጥ አንደኛው እንግዲህ አርቲስት ገነት ንጋቱና ይሄ ባለጌ ሱድ አደግ የሆነው እንዳልክ ነው። እኔ ስለ ገነት ንጋቱ ምንም ማለት አልፈልግም። ከዚህ በፊት ተናግሬያለሁ። ይሄ ካሜራ ቦታ ይኑረው፣ ግድ የለም ሁሉ ነገር ለካሜራ አይቀርብም። ጥንቃቄ አድርጊ፣ አደራ። ያለፍሽበት በጣም ብዙ ቁም ስቅል ስምሽን ክብርሽን አንዴ ወደ አፈር ወደ ጭቃው እንዳትጥዩ ተጠንቆቂ ብዬ ብዙ ጊዜ ተናግሬያለሁ። ያው የፈሩት ይደርሳል፣ የጠሉት ይወርሳል። ተደጋጋሚ ስህተቶች ውስጥ ገብታለች አርቲስት ገነት ንጋቱ። አሁን የወደቀ ዛፍ መጥረቢያ ይበዛበታል። እሷ ላይ ብዙ ለማለት አልፈልግም፣ ምክንያቱም ግብረ መልሱን ከህዝብ እያየችው ነው። በነገራችን ላይ አርቲስት ገነት ንጋቱ በዚህ ጉዳይ ላይ ይቅርታ ጠይቃለች። እንግዲህ ይቅርታ ተጠይቅም አልተጠይቅም አንዳንድ ነገሮች የሚያመጡት መዘዝ ከፊት የሚታይ ይሆናል። የሆነ ሆኖ ጥሩ አይደለም። ባይሆን ደስ ይለው ነበረ። የነበረሽን ስምና ክብር ይዘሽ ብትቀጥ የጦር ነው። ትንንሽ ስህተት የሚመስሉ ነገሮች በጣም ግዙፍ ችግር ይዘው እንደሚመጡ ማወቅ መረዳት ያስፈልጋል። በተለይ እንደ ነፃነት አይነት ሰው በጣም ሴንሲቲቭ ነው። ሰውን በቀላሉ ሊያበሳጭ አንዲት ቃል ስህተት ሰው የማይታገስበት ሁኔታ ላይ እንዲህ ያለ ስህተት መሰራቱ ዋጋ ያስከፈላል። እዚህ ላይ ምንም ማለት አልፈልግም። በተረፈ ደግሞ ነገ በቀብር ስነስርዓቱ ላይ ካሜራ ይዛችሁ የምትረባረቡ አረመኔዎች በልካችሁን። እንኳን የሰው ችግር፣ እንኳን የሰው ጭንቀት፣ እንኳን የሰው ህልፈት ቀርቶ ደስታንም እኮ ወደ ገንዘብ መቀየር አንዳንድ ይደብራል እኮ። እውነቱ ቅኖላቸው አናረጋይ እኔ እግዚአብሔር የተመሰገነ ይሁን ከሚዲያ በፊትም በተለይ ከሚዲያ ከወጣው በኋላ በጣም ብዙ ደስ የሚሉ በህይወቴ ብዙ ለውጦችን አግኝቻለሁ። ነገር ግን አንዱንም ወደ ሚዲያ ይዤ መጥቼ አላውቅም። ደስታንም ወደ ገንዘብ ለመቀየር ይደብርሃል አንዳንድ ጊዜ። ከአጀንዳው መውጣት ስለማልፈልግ ነው እንጂ ብዙ ያገኘኋቸው ብዙ እናንተ ራሱ ቤተሰቦች ብታያቸው ደስ የሚላቸው ነገሮች ነበሩ፣ ግን አላደረኩትም። 100,000 ሰብስክራይበር ሳልፍ 200,000 ሳልፍ 250,000 ሳልፍ ወደ 300,000 ስጠጋ እንኳን አንድ ቀን ደስ ብለኛል ብዬ ኬክ ይዤ መጥቼ አላውቅም። አንዲት ቁራሽ የ1,000 ብር ኬክ ይዤ መጥቼ አላውቅም። እና ደስታን እንኳን ወደ ዶላር መቀየር ይደብራል። እንኳንና የሰዎችን ጭንቅና ሀዘን ሰዎች ገና ሳይታመሙ ታመሙ፣ ሲታመሙ ሞቱ፣ ሲሞቱ ተናግሮታል ነፃነት። እና እባካችሁ በሌላ ሰው መከራ በሌላ ሰው ሞት ገንዘብ ለመስራት አሁን ነገር ካሜራ መዓት ይዛችሁ የምትመጡ አላችሁ እንደ ሰርግ። እና ሰው የሚሄደው ለሀዘን ነው። ሀዘኑን ከልብ አውጥቶ ይሄድ። እባካችሁን ተውን። ግማሹ ምርጥ ሰባኪ ይወጣል። ሰው የሰው ህልፈት ተከትሎ በሰው ሀዘን ላይ ምርጥ ሰባኪ ለመሆን የምትሞክሩ አላችሁ። በሰው ህልፈት በሰው መከራ ላይ ገንዘብ ለመስራት የምትፈልጉ አላችሁ። በሰው ህልፈት ላይ የራሳችሁን መልክ ለመስራት የምትሞክሩ ሰዎች አላችሁ። በልኩ ብትሆኑ ጥሩ ነው። በልኩ ነው። ይሄ እንዳልክ ጋጥ ወጥ ነው። በቃ ጋጥ ወጥ። እሱም ብቻ አይደለም። በነገራችን ላይ እኔ በብዙ ሃይማኖት ውስጥ አይቻለሁ። ብዙ በመንፈሳዊ ካባ የሚደበቁ ሰዎች ምስጦች ናቸው። ምስጦች ከራስ ሃይማኖት ጀምሮ እኔ ሰው በነጠላ ውስጥ ሊደብቀው የሚፈልገው ጥቁርሻ ሳይ በጣም ነው የሚያመኝ። ለምን ቅን አንሆንም? ለምን የእውነት አንኖርም? ለምን ምስኪኖች እንገፋለን? ለምን ድሆችን እንቃለን? ለምን ከልባችን አንኖርም? እና በአብዛኛው ሃይማኖት ነው። በአብዛኛው ሃይማኖት ሰው ውስጥ አለን የሚሉ ሰዎች ምስጥነት አይባቸዋል፣ ከይቅርታ ጋር ማለት ነው። በቃ እኔ ያስኩትን ሃይማኖት ይዣለሁ አይደለም እንዴ? ካለፍኩኝ አለፍኩ። ምን አገባ ስለኔ ሃይማኖት? አለፍኩ እኮ። ወይኔ አጋዚ ምን አለ ኦርቶዶክስ ነው ቢሆን፣ ምን አለ አጋዚ ሙስሊሙ ነው ቢሆን ኖሮ፣ ምን አለ አጋዚ ፕሮቴስታንት፣ ምን አገባ? እናንተ ላይ ነው እንደ የገነት ቁልፍ በእናንተ እጅ ነው እንደ ያለ የገነት ቁልፍ። ምን አገባ? የፈጠረኝ በእናቴ ማህፀን የሰራኝ ያሳደገኝ ያኖረኝ እድሜ ልክ ያኖረኝ ብርሃን የሰጠኝ እስትንፋስ የሰጠኝ መዋላ የሰጠኝ መለብስ የሰጠኝ እስከ ዛሬ የሰጠኝ አምላክ እሱ ይጠይቀኛል። ማነው እናንተ የገነት ቁጥጥርና ምዘና ምናምን ዋና ኃላፊ አድርጋችሁ የሰጣችሁ? ማነው? የራስን ቆሻሻ እዛው አስተካከል። እኔ የራስን ቆሻሻ በእግዚአብሔር ፊት ትጠይቅበታል። ምን አለ ኦርቶዶክስ ቢሆን ምን አለ? እግዚአብሔር እኮ እንደ ሰው ፍርዶ ገምድል አይደለም። ለድሃ የሚራራ የተራቡትን የሚያበላ የተጠሙትን የሚያጠጣ ቅን ሰው፣ ሚስቱን የሚወድ ባሏን የምትወድ ልጆቿን የሚወድ ዘመድ አዝማድ የሚወድ ለሰው ቅን የሆነ ሰው ሲያገኝ መንግስተ ሰማያት ደጁ ትከፈታለች። ሃይማኖቱ ምንም ይሁን እኔ እንደዛ ነው ማምነው።
እናንተ አይ የኛ ሰፈር የኛ ሃይማኖት ሰው ካልሆነ በቀር እንጨቆራር ነው የምትወርደው ሲኦል ነው የምትወርደው የምትለኝ ከሆነ ልውረድ። እንደውም ከእናንተ አይነት ሰው ጋር መንግስተ ሰማያት ከምገባ እንትን ሲኦል ብገባ ይሻለኛል። በልኩሉ ምን አትሆን ደግሞ እንደ ነፃነት ወርቅ ነው ያለ ወርቃማ ሰው ምን አገባ ስለ ሃይማኖት። ስድብም ነው እኮ ለቤተሰብም ስድብም እኮ ነው። እኔ ስሞት አይ ስለ እኔ ሃይማኖት የምትፈተፈት ከሆነ ሲኦል የምትገባው እያልከኝ ነው። ሾርኔ እንኳን ገባው ከእናንተ አይነት ጀለፈፎች ጋር ገነት ከምገባ እኔ ሲኦል ብገባ ይሻለኛል ብቻዬን። እና አጋጣሚውን ሁሉ እንዴት ምን አይነት ምስጦች እንደሆናቸው እኔ ሳላደንቅ አላልፍም። ምስጦች ናቸው እውነት። አጋጣሚውን ሁሉ ምርጥ ሰባኪ የእናንተ ሃይማኖት ምርጥ እንደሆነ አጋጣሚውን ሁሉ እኔ ቆሻሻ እንደሆንኩ የኔ ሃይማኖት ሲኦል እንደሚከተኝ የኔ ማንነት ገደል እንደሚከተኝ አጋጣሚውን ሁሉ ለመርዝነት ነው የምትጠቀሙት። ግን እናንተንም አይጠቅምም፣ ሌላውንም አይጠቅምም፣ አያንጽ። ህይወታቸው ፍቅር አልባ ስለሆነ እናንተም አትጠቀሙ፣ ሌላውን ሰው አትጠቅሙ። ተሳፈራላችሁ እና እባካችሁ መስበክ ስትፈልጉ ሌላ ርዕስ አንስ። የኔን ሞት አይደለም፣ የኔን መታመም አይደለም። ለእናንተ የስብከት ርዕስ የኔ መታመም አይደለም። የኔ ጉስቁልና፣ የኔ ቤተሰቦች ሐዘን ለእናንተ የስብከት መነሻ ሐሳብ መንደር ቡቱቶ ስክሪፕታችሁ የምትጽፉበት አይደለም። እና ተው እባካችሁን። የምትሰሩት ሌላ ስራ የእጅ ሙያ ላይኖራችሁ ይችላል። በመንፈሳዊ እንትን ካባ ውስጥ የምትደበቁ ጡረተኞች የምትሰሩት ስራ የላቸውም። አብዛኞቹ ዲግሪ የላቸውም፣ ትምህርት የላቸውም፣ ሙያ የላቸውም። እዛች ስር ይደበቃሉ። ቅፈላ ነው በቃ ቅፈላ። እና በየአጋጣሚ እነሱ ቅዱስ ሰዎች ናቸው። በየአጋጣሚ እነሱ ንጹህ ሰዎች ናቸው። በየአጋጣሚ እነሱ ባለ ራዕይ፣ እናንተ ባለ ንጹህ። እና እባካችሁ እኛ ቆሻሾችን እንኖሩበትሽ እረፍት ስጡ። ምን አለ ፈጣሪን ቢቀበል፣ ምን አለ የኔን ሃይማኖት ቢቀበል፣ ምን አለ አንተ ምን ሰራበት በአንተ ሃይማኖት ምን ላደርግህ የኔ ጌታ። ተውነ መፋታት እኮ ልመድ እስቲ ግድ መነዛነዝ ግድ በሉ ነገር ጥዝጣዜ እኮ ተገቢ አይደለም። እና የአረመኔነታችሁ ልክ የሰው ሀዘን ለእናንተ ድግስ ነው የሚሆነው። አንዳንድ ስግብግብ ሐኪሞች ሰው ታሞ ሰው ወድቆ ሰው ደምቶ መምጣቱ የገንዘብ ምንጭነቱ ነው የሚታያቸው። እና ተገቢ አይደለም። በዓለም ላይ መሳሪያ አምራች ድርጅቶች አሉ እና ገበያ ከቀዘቀዘ ሆን ብለው ጦርነት ይቀሰቅሳሉ ይባላል። እና እናንተም ከተቻላቸው የእናንተ ገበያ እንዲደራ ሲባል ሰው ልትገሉ የምትፈልጉ ይመስለኛል። ሰው ሁሉ የምትገሉ ይመስለኛል። እና እባካችሁ በዚህ በመንፈሳዊ እንትን ውስጥ ልብስ ውስጥ ለመደበቅ የምትሞክሩ ተኩላዎች እናንተም አትጠቀሙም፣ ሰውም ደግሞ ያውቅባቸዋል። ዝም ብላችሁ ነው የምትደክሙት። መጠጥ ቤት ያለ ጫት ቤት ያለ በየመንደሩ ያለ ዱርዬ እኮ እውነት በምግባር ይበልጣቸዋል፣ በጨዋነት ይበልጣቸዋል። እኔ በጎጠመኝ ማለት አታስመስሉ። እግዚአብሔርን በማስመሰል መታታለለው አይደለም። እና እባካቸው በጦርነት መካከል አንዳንድ ፖለቲካ ውስጥ የተዘፈቁ ሰዎች ሰው ሲሞት እነሱ ሰበር ብለው የሚያወሩት ወሬ ይኖራቸዋል። ሰዎች ሲጨፋጨፉ በብሔር በሰፈር በሃይማኖት በመንደር ሲጨፋጨፉ እነሱ ሰበር ብለው የሚያመጡት ትኩስ ዜና አለ። ለነሱ ቤት ነው፣ ለነሱ መኪና ነው፣ ለነሱ ኑሮ ነው። ግን እንደዛ አይደለም። አንዳንዴ የግል ደስታህንም ቢሆን ትተዋል። በሚያገናኝ ጉዳይ ትገናኛለህ። አንዳንድ ርዕስ ታነሳለህ፣ አንዳንድ ርዕስ ትተዋል። እና ሁሉ ተገብቶ አይፈተፈትም። እስከ አንገታችሁ ድረስ በየአንዳንዱ አጀንዳ ላይ እየፈተፈታቸው መፈትፈቱ ፈትፈቱ የምትፈተፈቱት ነገር ግን ለሰላም የሚያቆራርብ ነገር እንኳን ቢሆን ሁላችንም ፈትፈቱ። 100 ሚሊዮን ሰውም ዩቲዩበር ይሁን ምንም ችግር የለም። ለፍቅር ከሆነ የሚያጠጋጋ የሚያቆራርብ ከሆነ ምንም ማለት አይደለም። ነገር ግን የአንዳችን መታመም ለአንዳችን የንግድ ፍቃድ የምናወጣበት ቆንጆ ስራ አድርገን ማየት የለብንም። አንድ ሰው ሲታመም እኛን የሚያስመርቅ ጉዳይ አይደለም፣ የሚያሳዝን ጉዳይ ነው። ማዕት ጉዳይ አለ የሚወራ፣ በእውነት የሚወራ ማዕት ጉዳይ አለ። ምን አለ ወንድማችን ኖረልን 100 ዓመት ባላነሳ ነው ይህን ርዕስ 100 ዓመት። እና እባካችሁ በልክ ብትሆኑ ጥሩ ነው። በልክ ሆኖ በጣም ነው የሰውን መንፈስ የምትሰብሩት። እና
ለከት ሲኖር ጥሩ ነው ብዬ አስባለሁ። እኔ አሳብ ነው። ሲሞቻችን ላይ አድርገው ሼር አድርገው። ወዳችኋለሁ። ፒስ